ስታደርጉ ገስት ላይ ሰዎች ይታያሉ። እነሱንም እንድናስተናግድ ያግዛል። ስለዚህ ታብ አድርጉ፣ ኮፒ ሊንክ አድርጉ። እሺ በቃ ዝም ብሏል መሰለኝ ልጁ። ቀጣይ ጥያቄ ያለው ሰው ሙሌ፣ ሌላ ጥያቄ ካለ ጠይቅ። ሙሌ አለ አለኝ። የሆነ ኢንተርፕሬሽን ለመጋባ ፈልጌ ነበር። እኔ ግን ማንም እንደዚህ ከምናወራ በቃ ግልጽ የሆነው ነገር ከዚህ በፊት እኔ ክርስቲያን ነኝ። አሁን እውነትን ብናገር ያው እናትና አባቴ ስላመኑ ያው አንድ ሃይማኖት ከነሱ ጋር ቀጥያለሁ እንጂ ገምግሜ አውቄ እንደዚህ ተረድቼ አይደለም የገባሁት። የግድ እንደዚህ ከምናወራ ውስጥ ላይ የምንሰማው ክርስቲያን የሚሆን ጴንጤ የትኛውንም ቢሆን እንደዚህ ለመማር እንኳን ጊዜ ባለን ጊዜ ወጣትነት ባለን ጊዜ ሁላችንም እንደዚህ ተምረን አውቀን ከቻለን በትክክለኛ ምላሽ አንድን ሰው ማሸነፍ ካልቻለን ዝም ብለን ብንቀመጥ አሪፍ ነው። ግን ያው የመጽሐፍ ቅዱስና የቁርአን ልዩነት ምንድነው? ይቅርታ። እሺ የመጽሐፍ ቅዱስና የቁርአን ልዩነት፣ ቁርአን ከአምላክ ከአላህ ሱብሓነሁ ወተዓላ ዘንድ ሲሆን መጽሐፍ ቅዱስ ግን ከሰዎች ነው። ራሱ መጽሐፍ ቅዱስ ላይ ይናገራል። እኛ ቁርአንን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ቁጭ ብለው ራሳቸው ስላለፉ ሰዎች ምናምን እየተረኩልን አይደለም። ከአላህ ዘንድ ነው በመልአኩ ገብርኤል በመንፈስ ቅዱስ ምሪት የወረደላቸው። ነገር ግን መጽሐፍ ቅዱስን ስናይ ጊዜ ከአምላክ ዘንድ ሳይሆን ሰዎች ናቸው። ለምሳሌ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ሄደህ ብትሄድ የራሱ የጥረቱ ውጤት እንደሆነ ይናገራል። የከበርክ ቴዎፍሎስ ጓደኛ ይሆኝ ያለ ይናገራል። እኔ ለአንተ ይሄን ልጽፍልህ መልካም ሆኖ ታየኝ ነው ጻፍኩልህ ይሄን መጽሐፍ እያለ ይናገራል። ነቢ ሰለላሁ ዐለይሂ ወሰለም ቁርአን ላይ ግን እንዲህ አይነት ቃልም ራሱ የላቸው ታል አይደለም። ተናጋሪውን ሄደን ስናይ አምላክ አላህ ሱብሓነሁ ወተዓላ ይሄ ነው። ሌላኛው ነገር ቁርአን የነቢያቶች ሃይማኖት ምን እንደሆነ ቃል በቃል አስቀምጧል። መጽሐፍ ቅዱስ ላይ ግን የነቢያት ሃይማኖት ምን እንደሆነ አይታወቅም። ክርስቲያን አንተ ለምሳሌ የቀደሙ ነቢያቶች ክርስቲያኖች ናቸው ብለህ ታምናለህ። መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አንድም ነቢይ እኔ ክርስቲያን ነኝ ብሎ የተናገረ ራሱን የገለጸ የለም። አንድም ነቢይ ህዝቦቹን ሲያስተምር ህዝቦች ወይ ክርስቲያን ሆኑ ያለ የለም። ነገር ግን ወደ ቁርአን ስትመጣ ጊዜ ነቢያቶች ሃይማኖት ምን እንደሆነ ቃል በቃል ነቢያቶች እኔ ሙስሊም ነኝ ሲሉ ታገኛለህ። ህዝቦቻቸውን ነቢያቶች ሙስሊሞች ሆኑ ብለው ሲናገሩ ታያለህ። አየህ አይደለም? ያ ነው። ሌላኛው ነገር ስለ አምላክ ባለው አስተምህሮ ቁርአን ከላይ እስከታች ድረስ ከሱረቱል ፋቲሃ እስከ ሱረቱን ናስ አምላክ በማንነቱን በምንነቱን አንድ ብቻ እንደሆነ ይናገራል። አንተ ግን አምላክ በመለኮት አንድ ነው፣ በአካል ደግሞ ሶስት ነው ብለህ ታምናለህ። አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው ብለህ ታምናለህ። ይወታል አይደለ? ይህ እንደው በጥቂቱ ነው። ሌላኛው ለነቢያቶች የሰጠው ክብር ቁርአን መጽሐፍ ቅዱስስ ላይ የሚለው ለአምላክ የሰጠው ክብር መጽሐፍ ቅዱስ ላይ ቁርአንስ ላይ የሚለው ልክ እንዲሁ ይህም በጣም የሰማይና ምድር ያክል ልዩነት ያለው ሆኖ ታገኛለህ። በመጽሐፍ ቅዱስ ላይ ስትሄድ ጊዜ ነቢያቶች ጣዖት ያስመልካሉ ህዝቦቻቸው። ለምሳሌ ሃሩንን ብትወስድ አንድ ሜት አድርጉት። አድሚኖች ሜት አድርጉ። መጽሐፍ ቅዱስ ላይ ስትሄድ ጊዜ ነቢያቶች ህዝቦቻቸውን ጣዖት እየሰሩ እንኩ ይሄ ነው አምላካቸው አምልኩ እያሉ ይሰጧቸው ነበር። ለምሳሌ ከተባለ ሃሩን የሙሴ ወንድም ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሃሩንን ነቢይ አድርጌዋለሁ ይላል እግዚአብሔር። ተስማማ፣ ነቢይ አደረገው። ከዚያ ሃሩን ነቢይ ምን አደረገ ብላችሁ ሄዳችሁ ስታዩ ኦሪት ዘጸአት ምዕራፍ 32 ቁጥር 1 ስትሄድ ጊዜ ምን ይላል? ለህዝቦቹ ይሄንን ጣዖት ሰራላቸው። ይሄ ነው ከግብፅ ነፃ ያወጣቸው አምላካቸው ብሎ ሰጣቸው፣ አመለኩት። በፈጣሪ ለምን ቤት አታደርጓቸውም? አርቢዎች ወደ ቁርአን ስትመጣ ግን ነቢያቶች ያ ሃሩን ጣዖትን አስመልኳል አይደለም። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ሲያነጻው ታያላችሁ። ሃሩን በፍጹም ያን ጣዖት አልሰራላቸውም፣ ሳሜር የተባለ ነው የሰራው ብሎ ይህንን ይገልጽልናል። ስለዚህ እንዳው ይሄ በጥቂቱ ነው። መጽሐፍ ቅዱስ ላይ ስንሄድ ጊዜ አንድ ለምን ታባት ታደርጉ ልጆች? ያ እኔ መቆጣጠር እችል ነበር። ኮፒ ሊንክ አድርጉሽ። እስኪ ዳታ እንደገና ላጥፋና ላብራ። እስኪ ምናልባት ከሱ ከሆነ አሁን ይሰማቸዋል እና እሱን ይመስላል በጥቂቱ ማለት ነው። እና ስለ አምላክም ልክ እንዲሁ መጽሐፍ ቅዱስ ላይ አምላክን ሄደህ ስታይ ጊዜ አምላክና ሰው ትግያ ሲጋጠም ታያለህ። ጭራሽ እግዚአብሔርና ያዕቆብ ትግያ ተጋጠሙ ይሆናል መጽሐፍ ቅዱስ። ከዚያስ ጭራሽ አምላክን ሰው አሸነፈ፣ ያዕቆብም እግዚአብሔርን ታግሎ አሸነፈ ይለናል።
በቁርአን ላይ እንዲህ ያለው ላ በፍጹም የለም። አምላክ ከሰዎች ጋር ታገለ፣ ተሸነፈ፣ ተደበደበ ምናምን ሂሳብ የለም። እንደ መጽሐፍ ቅዱስ ላይ አምላክ ብለህ የምታምነውን ኢየሱስ ክርስቶስን ሰዎች ገደሉት፣ ሰቀሉት፣ ገረፉት፣ ተፉበት ምናምን እንዳለ ታገኛለህ። በቁርአን ላይ ግን አምላክ ምንድን ነው ብለህ ስታይ ኃያል ነው። ማንም አይደለም ሰዎች ሊነቁት፣ እርሱ በጣም ኃያል ነው። ፍጥረታትን በቅጽበት የሚቀስፍ የሆነ አምላክ ነው። ወሁወል ዋሒዱል ቀሃር ይላሉ ነቢያቶች ሲያስተምሩ፣ እርሱ አንድና ኃያል አሸናፊ የሆነ አምላክ ነው ይላል። ወሁወል ዐዚዙል ሐኪም ይላል፣ እርሱ አሸናፊና ጥበበኛ የሆነ አምላክ ነው ይላል። ወሁወል ጀባሩል ሙተከብር ይላል። አላህ ሱብሓነሁ ወተዓላ ኃያል የሆነ አምላክ በፍጥረታቶቹ የሚገደል የሚሰቀል የሚገረፍ አይደለም። እዚያ ጋር ስትሄድ ግን በብሉይ ኪዳንም ይታገሉታል፣ ያሸንፉታል። በአዲስ ኪዳንም አምላክ ብሎ የሚያሰብ አካል ሰዎች ተፍተውበታል፣ ምራቃቸውን ገርፈውታል፣ እርቃኑን። ታዲያ ከኢየሱስ ክርስቶስ በኋላ እግዚአብሔርን የአምላክን መንግስት ያቋቋመው ማን ነው? የነቢያትን ሁሉ አስተምሮ መሰረት አድርጎ ከተባለ የአምላክን መንግስት በምድር ላይ ያቋቋሙት ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ኢየሱስ ክርስቶስም በራሱ የእግዚአብሔር የአምላክ መንግስት ትመጣለች እያለ ከሚያበስሩት መካከል ነበር። ያ ነው። እሺ፣ ለማንኛውም በዚህ ቦታ ላይ አንተ የቃል በሚለው ማንስተሃል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውም ቃልም ስጋ ሆነ ይላል። እዚያ ላይ ቃል ነው ብለህ የምታምነው አንተ ደግሞ ኢየሱስ ክርስቶስ ነው አይደለም ወይ? አዎ፣ እሱ ስለሱ ነው የሚያወራው። በጣም ጥሩ። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ ያስተማረበት ቦታ አለ መጽሐፍ ቅዱስ ነው? እኔ ቃል ነኝ ብሎ አስተምሯል ኢየሱስ? ወይንም እኔ እግዚአብሔር ቃል ነኝ ብሎ አስተምሯል? አይደለም፣ ቃል ነኝ ያለበት ነገር የለም።